አንቺ አቃሳሳሪ ምክንያቱም አሁን ከዚህ በፊት በዚህ አጋጣሚ አንድ ነገር ማለት ነው። ከዚህ ቀደም አሁን የሩታ ፋሚሊዎች አሉ አብርሽ ለአብርሽ አስደፋበት ሞት ምናምን ታሪክ ይታጋል ለሚዘቀጥ ሰው ሁሉ ሼር አደርጋለሁ። አብርሃም ስለተሳደበ ነው እሷ ሩታን ምን ተታሳድቡ ከላስ ፎቶ ለሚዘቀዝቁት ሩታን ለምትዘቀዝቀው ሼር አድርጊላት ይልጥ ወሻባት አብርሃምንም እንደዚያው ባልና ሚስት እኮ ናቸው። ምን አባታ ታመጣለህ? ያና ሰባተኛ ተመን ብለክላት አሁን እኮ በቪዲዮ እኮ ቢታዩ ዝም ብላ ድግርግር እኮ አንዱ አራባም ዝም ብላ ወንፊት ራስ የመሰለ ይብላ ዲበት በርሳ ሼር አድርጊላችሁ። እዚህ አሉ ዱባይ ላይ አብርሃም ታደሰ ዱባይ ሄዶ ሩታን ሲያገባ አብርሃም ሲሳደቡ የነበሩት በህማም አሰርግ እያውቁት ለነዛ ሼር አድርጊላችሁ። አንቺ ወንፊት ራስ ብሎሻምባል ምን አገባት? የመሪያም ቅመሞች እጅን አንሳ፣ ከመሪያ ቅመሞች እጅን አንሳ። እኔ 10 ሺህ ሪያል ሀውለታለሁ። ምን ታመጣልኝ? አይደለም ሀማም አጥባ ድንጋይ ፈልጬ ለስተው ምን ያወድርኩ ምን አገባት? አብርሃም እጅን አንሳ፣ ከመሪያ ምን ንገሪያት። ለሩታ 10 ሺህ ሪያል ሀውላቸው ምትላለች። ምን ታመጣልኝ? እንግዲህበት በተለይ አብርሃምን ለሚዘቀዝቁት ንገር ለምትዘቀዝቁ ፎቶ አንቺ ጎማ ፋሱላ አብርሃም ለምትዘቀዝቂ ሩታ ለምትዘቀዝቂ ማለት ነው። አንቺ ሀባብ የመሰለሽ አንተ በፎቶ ለምትዘቀዝቂ ሼር አድርጊላት። የሽልጥ ማለት ያው የኔ ወንድም እኔ ሼር እያደረኩ ነኝ። አንተ ግን አብርሃምን ለሚዘቀዝቁት ንገራቸው። አዎ የነገርኩህ አስረግጬ የምነግርህ አብርሃም የስራ ሰው ነው፣ ጀግና ነው። ሲማራ ላይ ዩቲዩብ ላይ ጀዋል እየገዛ ዩቲዩብ እየከፈተ የሚያበረታታ የስራ የሚከፍ የስራ መስመር የሚያሳይ ስነ ስርዓት ያለው ሰነ ሚስቱ ጀግና የጀግና ባች የታጋለ ያለች ፋራ ሁላ የመሪያም ነው ዝግት ታረጋት የመሪያም ነው ዝግት ያረጋታ መሪያ ፎቶ ዘቀዝቃሉ የታውቁት ነገር ይሄ ሩዝ ያልበሰለ ሩዝ ተባለ ጠገበኝ። አንድ ባይ ፎቶ እንዳዘጋጁ ሼር እያደረኩ ነው። አንተ ቀጥልበት። ደግሞ አንዳንድ ደግሞ የአብርሃምን ሰብስክራይብ እናነሳለን የሚል ሰው ማለት ለነሱም ንገረው በደምብ ለምኖች አንድ ነገር አንድ ባሽ አብርሃም እና ሩታ ሚነካሳ አንተ ተዘግዘግ ሲፈልግ ባላት ይከርበት በይ ሩታን ወደሽ አብርሃም እንደምዘጋዘግ ልንገርሽ። አንቺ ብዲያታም ጅልጥ ማለት ሁላችሁም ተወጂ ከሆነ ሁላችሁም ወደጅ ባናንቺ ናችሁ አታለያያቸውም። ቅናቱ እንደሚያረጋችሁ ከዚህ በፊት ደግሞ አንድ ጊዜ አብርሃም የሩታን ብር እየበላ ነው። አብርሃም ያሩታ ምርበትም ሩታ ብቻዋን ስባን ብር ያመጣው የታመጣው ባንድ ላይ ያመጣው ምን አገባሽ? ጅልጥ የኔ ቂናተኛ ኔትወርክ ነን ከልክሏል። በቃ ተውት። ባንድ ላይ የሰሩት ሁላቸውም አንድ ናቸው። ሩታም ተወደዋል፣ አብርሽ የሚወዳት ነው። አንድ እንጀራ እኮ ነው። ደግሞ አንድ ሰሞን ደግሞ አብርሃም በሱ ቻናል ቪዲዮ ሲጫን በሩታ ይጫንም እንዴ የሀፈከፍት የለጋጋም ታያለሽ። አንቺ ምን አገባሽ? ስለሱ ሰሩታን ሰላብርሽ ምን አገባችሁ? የሩታ ቻናል የአብርሃም ቻናል አይደለም፣ የአብርሽ ቻናል የሩታ ቻናል አይደለም። ባለትዳር እኮ ናቸው እነሱ። ለምንድን ነው እነዚህ የምትሰድቡት? አብርሃም ሩታ ለምን ዘቀዝቋት? ምን አረገ እሱ? ሰርተው ለበሉ። ኧረ ሼም ነው ፎቶ አትዘቅዝቁ ባካችሁ፣ ሼም ነው። እናትና አባት ያለው ሰው ፎቶ ዘቀዘቃ ማፈሪያ ናችሁ። በዚህ አጋጣሚ እንኳን የአብርሃም ፋሚሊ ከምራ ግድ የአብርሃም ብቻ አይደነክ እንዲያትሉ እንጂ የአብርሃም ፋሚሊ ጀግና ናቸው። ላይ ብለ ገብተው ማይሉ አያለቅሱ ፎቶ አይዘቀዝቁ አይሳደቡ። የሩታ ፋሚሊ ግን አንድ ሰው ያለው ሆነ ወላ ፍለፍ ያለው አብርሃም ጭራሽ እርግጥ የሚያደርጉት ምን ያረጋችሁ? እስኪ የአብርሃም ጥፋት የሚለው ጥፋቱ የአብርሃም አለ አንዲት ቦይስ አርጋ አብርሃም ምሰል ምን ያረጋ? አብርሃም ምሰል ምን አገባሽ? ቦይስ ያረክ አብርሃም ሩታን አያገባትም የውሸት ነው። እናትና አባቱ ውሸታም ናቸው። አብርሃም ያለ ሩታ አላደገም። ምን አለው ታያለሽ? አንቺ ምን አገባሽ? እስኪ ነይ አንቺ እኔ ጋር ትጠይቅ አብርሃም ምሰል ቢሆን አብርሃም ለሩታ ስንት ነገሯ ነው። ሩታ ናት እንጂ ያደረሳቸው አብርሃም ምን አለው? ኤፍሬም እንደም ይዘቅዝቃል። እቺ የታቂያለሽ አንቺ እነሱ ከካሜራ ጀርባ ምን እንደሆነ የታቂያለሽ። የሩታና የቤላ ፊቱ አርገሽ አብርሃምም ዘቀዝቂ ምን አገባሽ? ስለነሱ እንዴ እኔ ነገር አምወዱ ከሆነ ፋሚሊ ከሆናችሁ ጀግና ፋሚሊ ከሆናችሁ የአብርሃም ታደሰ ናችሁ፣ ጀግና ናችሁ። ፎቶ ይዘቀዝቁ። አምወዱ ከሆነ ሁላቸውም መውደድ ስራ ነው፣ ይስሩበት። ፎቶ ይዘቀዝቁ ኖር ነው ደግሞ ማለት ነው። ሰብስክራይቡን እናንሳ ለሚሉ ሰዎችም ንገራቸው። ሰምቻ አረጋግጣችሁ ሰብስክራይብ እናነሳለን ለሚሉ ሰዎችም ንገር። ሰብስክራይብ አዚ ቀደም የአብርሃምን ሰብስክራይብ አንሱ፣ ፎሎ እንዲያታረጉ ዶላር እየጨመታል። አንቺ አነስተሽና ጨመረ 75 ገባሽ። ጅልጥ
አነሳሽ ምን ታመጫለሽ? አው ንገራቸው የሩታ ምን አባት ሆና ነው? ሼር አድርጊ አለ ሆነ ቲክቶክ አለ ለአብርሃም ነው ታቆማል ያላ በሪያና ተከትልኝ ሼር አደርጋለሁ ችግር የለም። ሰባተኛ ሰማንያ ምልክልሽ ነፍስሽን ባል ንገራት አንድ ብለሽ ሰብስክራይብ አንሱ። እንደዚህ አብርሃምን አሲር ነበር የፋበት ሀጭ ግንዳት ስለየንተነ ይደፋብሽና እንዴ እኛ አለና እኛ አንወዳለው ልጅ ጀግና ነው። የቸገረው ደራሽ የከፈተው ሚስቱ ጀግና ማለት ነው። እኛ ነን እዚህ ያደረሰ ነው። ስለዚህ ሰብስክራይቡን አንስተን እንወዳለን እያሰራ በትልቁ አርግኝ ሴትዮ ይርገጥልኝ ወንድም አለም እቺ ሴትዮ ሰብስክራይብ ይርገጥልኝ ንገራ ለዚህ ዜድ ትዙ ነው የምትባለው ሀገር ሆና ዩቲዩብ የምትሰራው ትዙ የምትባለው ያቺ ጎበዝ ነበረ። ሩታንም አብርሃም ተወድ ነበረ። ትናንትና ወዲያ ግን አብርሃምን እርገጥ ያደረገ ስነ ስርዓት ያዥ አንድ በሻብሮ እንዳትሰድቢ ስነ ስርዓት ሁላቸውም ስራን ሁላቸውም ባንዲ ነው ስነ ስርዓት አብረሽ እርገጥ አጣሪ ከፈለክ ውጣ ከፈለክ ግባ ማለት ነው። ስነ ስርዓት ያዥ አብረሽን የሚነግሩትን ኮሜንት ላይ ስማቸውን አስቀምጡኝ ይነግራሉ። እቺ ሴትዮ የድንግል ማርያም ልጅ ትባላለች ማለት ነው። እቺ ሴትዮ አው የድንግል ማርያም ልጅ ትባላለች። ወንድሜን እጥብ አድርጋ ሰደበችው። ዩቲዩብ ላይ ደግሞ ዜዶ ቤት ስታለቃቅስ ነበር። እቺን ሂድባት ሌባ ናት ሂድባት ምን አባታሽ ቆጣታን ዘንድ ተሸካሚ እናቀሻለን እኮ ያለ አብርሃም እና ካስም የደርሻል በነሱም ሻቀራሽ ብዙ ነገር ታገኛለሽ። እሺ ወንድ ያንሽ በራስሽ አይዲያ ስሪ አለ ደግሞ አንዲት የሩታ ፋሚሊ እንዴ አብረሽ እንዴ ምን አረጋሽ አንቺ ቀለራስ ወይኔ ባገኘውሽ ደግሞ አፏን ከፍታ አብርሃም ባለጌ ነው አለች። አፏን ከፍታ አብርሃም ባለጌ ነው አላገባትም። የውሸት ታሪክ አብርሃም ያለ ሷት የሩታ የቡታጅራ ንግስት አሁን ንግስትና ግን ያላባሉ አያምርባትም። አንድ በሬ ብጠምጃ አይስብም አንድ በሬ ብጠምጃ አይስብም። ሁለቱ ነው የሚስበው። ሩታና አብርሽ በአንድ ላይ ነው እንጂ አንድ ነገር ያመጡት። ሩታ የታመጣው አብርሽ የታመጣው በአንድ ላይ አብርሃም ጀግና ነው። ደሞ ሩታ አብርሃም ናፍቅራ እንደዚህ ያው ለምሰርባት ታፍቅር ፍቅር ነው ፍቅሯን ነገር ምን አገባሽ ይልጥ ሂድበት ማህያል ሼር አርጊ ባያ እኔ ልጆቹ ሰላም ወዳችሁ ጀግና እሱ ጀግና ነው። ፍቅርን ያስተማሩ እዚህ ሀገር ብር እርዱኛ እሱ የሰራው የሰላም ቪዲዮ ሄጂ የዛሬ 2 ዓመት 3 ዓመት የሰራውን ቪዲዮ ተመልከች። ቡታጅራ ላይ የቸገረው ደራሽ የዲዎች አባት አብርሃም ታደሰ ሼር አርጊ ብፈልግ ይብና ኤቢ ግሬስ ብለሽ ጠፈሽ ግቢ ይልጥ ብዙ ነገር ነው የሚሉት። በተለይ እቺ ልጅቷ አበዛች። አገር ቤት ገብታ የአብርሃምን ስም ማንሳት ብቻ ገስት ላይ ገብታ የአረቦቹ ስራ ስሪ ባክሽ። እንደ አብርሃም ይሄ አብርሃም ይባል ሰውዬ አስመሳይ ነው ምናምን። አንቺ ድንች አንቺ ማነሽና ስለሱ አንቺ ማነሽ ታያለሽ። እቺ ነው ማለት ነው ስማላንገር እቺ እኮ ቤቱ ሂዳ በልታ ጠጥታ አልጋው ለቆላት አልጋው ላይ አድራ አሁን አፋን ትከፍታለች። ትፍታፍ ማለት ነው ይባታ ተዙ ያቺ ለነቱ ዙ ለዜድ የምትባል ደማ ላይ ያብርሽ ግረስ ዜድ ያቺም ጎበና ጀግና ናት። ተዙም ጎበና ግን ከይሰሞን አብርሽን እርጋጥ እያደረገ ነው ደማ ላይ እንዲሆነ ጀግና ነች። ዜዶ ጀግና ነች። ዜዶ ትንሽ እቺን ልጅቷን ትድበት ትሰማለሽ። ከዜዶ ዜዶ ምን ዝም በይ ሄድባቸው እነዚህ ተበላቃሚ ተወረች ሁለቱም ትናገራለች። ግን አብርሃምን እርጋጥ ያደርጉታል። ትዙ የምትባው በቀደም አይችላል። አብርሃምን እርጋጥ ስነ ስርዓት ያጃት እርጋጥ ሁላችንም ባንዲ ከፈለች ጥርግ በይ ከነሱ ወጥ ፍራስ ይመጣ ይችላል ማለት ትችላለሽ። ግን ስነ ስርዓት ያጅ አብርሃም ሩታ ባንዲ ነው ማለት አለብሽ። ደሞ አለ አንዲት አብርሃም ሰብስክራይብ አንሱ ለምትሉት አንቺ ጅንክራት አንቺ ውጭ ስፈልይ አንድ ብለሽ ልጁ እንዳልነይ ወዲያናት በተለይ ደግሞ የሩታ እናትና አባት ለምዘቀዝቁት ኧረ እባካችሁ ሸምና ተዘግዝቁ። እነሱ ተዘግዝቀው የሚያምራሉ ሳይዘገዘቁ የሚያምራሉ። ከዚህ ቀደም ደግሞ ኤፍሬምና ሩታና ከቤት ውጭ ብሎ ለምዘቀዝቁት ዝቅዝቅ ያርግሽ ምን አገባሽ ትውጣ። አዎ ለሃር ነው ሃይ ማር ነው እናንተ ምን አገባችሁ። አብሽ ኤፍሬም ዘቀዝቁት የኤፍሬምን አባት እናቱን ለምንድን ነው የምትዘቀዝቋቸው? ደግሞ የሚለዩትም አሉ። አብርሃምና ሩታን ለይቶ አብርሃምን የሚሰድቡት አንዳንድ ልጆች አሉ። እነሱ ምን ትላለህ? ለዚህ አድርሽላትኝ አብርሃም ለምትሳደበው ወይስ ያረገ አስመሳይ ነው የምትለው ምን ሐምድ ያስመሰነቱ ጀግነቱን አስመሳይነቱ የሥራ ሰው እኮ ነው እሱ። ለማኑ ከቡታጅራ ዩቲዩበር አንደኛ እኮ ነው እሱ የሥራ ከፋች ማለት ማን አለ